ጌታ ኢየሱስ ቤተልሔም ተወልዶ ናዝሬት ነው ያደገው። የነዚህን የሁለት ከተሞች ልዩነት ከተረዳን እግዚአብሔር በክርስቶስ የገለጠውን ጥልቀት ያለውን ፍቅር በቀላሉ ለመረዳት እንችላለን። ገባ? አየህ፣ ኢየሱስ ሲወለድ በይሁዳ ነው የተወለደው በቤተልሔም። ከዛ ግን ያደገው ናዝሬት ነው ገሊላ። አየህ፣ ይሁዳ ታች ሳውት ያለች ከተማ ነች እና እዛ ያሉ አይሁዳውያን ፒውር ብሬድ ይባላሉ፣ አልተቀላቀሉም ከአሕዛብ ጋር። ገሊላ ያሉ ደግሞ በአሴሪያን ኤክሳይል ምክንያት ተቀላቅለዋል፣ ከአሕዛብ ጋር ተቀላቅለዋል። ነገር ግን ቀስ በቀስ ገሊላ ሪከቨር አድርጋለች። ብዙ አይሁዳውያን ሄደው ኢየሱስ በኖረበት ዘመን ገሊላ የአይሁዳውያን ከተማ ሆናለች። ምኩራብም ነበረ፣ ራባዮች ነበሩ፣ ብዙ እስራኤላውያን ይኖሩ ነበር እዛ እና ሳውት ይሁዳ ያሉ አይሁዳውያን ይሄዱ ነበር ወደ ገሊላ። ሰማሪያ ጭራሽ አይሄዱም፣ አይሁድ ናቸውም ብሎም አይገምቱም። ምክንያቱም ሰማሪያ ሪከቨር አላረገችም እና ደግሞ የሚያምኑት በቶራ ብቻ ነው። የራሳቸውን ደግሞ ቴምፕል አዘጋጅተዋል፣ ገሪዝም የሚባል። እዚህ ቤተ መቅደስ አይሄዱም፣ ኢየሩሳሌም ያለበት ቦታ። እና ኢየሱስ ሲወለድ የተወለደው በይሁዳ ነው፣ ኢየሩሳሌም ዋና ከተማ የሆነችበት ማለት ነው። ቤተ መቅደሱ ዋና ከተማ የሆነበት ነው የተወለደው። ሲያድግ ግን ሩቅ ነው ያደገው ከቤተ መቅደሱ እና በይሁዳ ያሉ አይሁዳውያን ገሊላ ያሉ አይሁዳውያንን ይንቋቸዋል። ብዙም እውቀትም የላቸውም ስለ ቶራ። አሏቸው አስተማሪዎች ምናምን፣ ነገር ግን ሩቅ ናቸው፣ ከእግዚአብሔር ፕሬዘንስ ሩቅ ናቸው። ገባ? ምክንያቱም የእግዚአብሔር ፕሬዘንስ ያለው ታች ሳውት ኢየሩሳሌም ነው። እነሱና በቤተ መቅደሱ መካከል ሰማሪያ የምትባል ትልቅ ሌላ ከተማ አለች። ላይ አፕ ኖርት ነው ገሊላ ያለው። ኢየሱስ ደግሞ ያደገው እዛ ነው። ቅፍርናሆም ተቀምጦ አገለገለ ሲል ቅፍርናሆም ያለው እዛው ገሊላ ነው። ተጠመቀ ሲል ጆርዳን ሪቨር ተጠመቀ። ከዛ ወልደርነሱም የነበረው የጆርዳንን መስመር ይዞ ነው የሚወርደው በረሃው፣ እዛው ነው 40 ቀን የነበረው። ከዛ ደግሞ ተመልሶ ሄዶ ያገለገለውም እዛው ገሊላ ነው እና ይናቁ ነበር። ለዛ ነው አየ ፒተርን፣ አንድሪውን፣ ጄምስን ሲመርጥ ኢየሱስ በጣም የተናቁ ሰዎችን ነው የመረጠው። ሲል ስለ ገንዘብ አይደለም የሚያወራው፣ የፖርት ሲቲ ነው። ገባ? ገሊላ እና ብዙ የሚሸጡ ነገሮች ነበሩ። ለዛ ነው ሮም ሄቪሊ እዛ ታክሲ ያደርገ የነበረው። ገባ? ታክሲ ወስድባቸው የነበረው። ከተማው የሀብት ከተማ ነው። ገባ? ፖርት ከተማ ነው። ወይን ይሸጥ ነበረ፣ የወይራ ዘይት ይሸጥ ነበረ፣ አሳ ይሸጥ ነበርና ገንዘብ ሁሉም ትተን ተከተል ነው እኮ ሲል የተዉት ነገር አላቸው። ግን ደግሞ ራባይ ነው የተከተሉት፣ መጽሐፍ ቅዱስ የሚያውቅ ሰው ነው የተከተሉት። እና እነሱ ከመጽሐፍ ቅዱስ ብዙ እውቀት የላቸው፣ ርቀት ላይ ናቸው፣ ከቴምፕሉ ሩቅ ናቸው ያሉት። ኢየሱስም ያደገው ከቴምፕሉ ሩቅ ነው፣ ናዝሬት ነው ያደገው። የራሳቸውም ደግሞ አክሰንትም አላቸው። ለዛ ነው ጴጥሮስን አንተም ንግግር ያስታውቃል ከነሱ መካከል አንዱ ነህ ያለችው ሴትዮዋ፣ ቃሉ ንግግሩ ስለሚመሳሰል ነው። የገሊላ ሰዎች ናቸው እነዚህ ሰዎች እና ይናቃሉ። ለዛ ነው መልካም ነገር ከዚህ ከተማ ይወጣሉ የሚሉት እኮ ለዛ ነው። እና ኢየሱስ ከቤተ መቅደሱ ሩቅ የሆኑትን ሰዎች ጠራና ራሳቸውን ቤተ መቅደስ አደረጋቸው። ገባ? እኔና እናንተ ሩቅ ነበር። እንግዲህ የታያችሁ እግዚአብሔር ዛሬም ድረስ መገኘቱ በኢየሩሳሌም ብቻ ቢሆን በዚህ ቦርደር ኮንትሮል ማንም አያስጠጋንም ነበር ወደ እግዚአብሔር መገኘት። ነገር ግን እግዚአብሔር በክርስቶስ ሞትና ትንሣኤ እኛን ቴምፕል አደረገን። ገባ? ሩቅ ናችሁ ተብለን እንታሰብ ነበር። ከኢየሩሳሌም ሩቅ ናችሁ፣ ላይ ናችሁ፣ እናንተ አትገናኙም፣ ቃሉን በደንብ አታውቁም፣ መጽሐፉን አታውቁም፣ ቶራን አታውቁም፣ ታናክን አታውቁም ተብለን ነበር የምንታሰበው። ነገር ግን በክርስቶስ ተመረጥን። ልክ ጴጥሮስ እንደተመረጠ እኛም ተመረጥን። ልክ ጴጥሮስ ቤተ መቅደስ እንደሆነ እኛም ቤተ መቅደስ ሆነን በክርስቶስ። ለዛ ነው አየህ ሰዎች ሁሉ ኢየሱስ ይወደኛል፣ የእግዚአብሔር ቤተ መቅደስ ነኝ ብለህ ማመን አለብህ። እውነት ነው፣ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ነው፣ የሃይማኖት መጽሐፍ አይደለም። እኛ ደግሞ የእግዚአብሔር ልጆች ነን፣ እግዚአብሔር ሃይማኖታችን አይደለም። እግዚአብሔር ይወደናል፣ እኛ ቤተ መቅደሶቹ ነን። ሩቅ ነበርን፣ አሁን ልክ ነው። አሁን ግን በእኛ ውስጥ ይኖራል። እግዚአብሔር በእኔ አለ፣ እግዚአብሔር በእኔ ነው። ስለዚህ አይዟችሁ፣ እግዚአብሔር ይወዳችኋል። በርቱ ልበላችሁ ብዬ ነው ለማለት ነው። መልካም ቀን።